በዛሬው ዓለማዊ ትንግርት ቪዲዮአችን ባል ሚስቱን አዝሎ የሚያደርገውና በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበው ያልተለመደው ሚስትን አዝሎ የመሮጥ ሻምፒዮና በፊንላንድ ተካሂዷል። አንድ ግለሰብ የጠፋችበትን ድመት ለማግኘት ሲል ብቻ ከ100,000 የኢትዮጵያ ብር በላይ የሚያወጣ ሽልማት አዘጋጅቷል። በፈረንሳይ አንዲት ዶሮ የአንድን ታዋቂ ሙዚየም የጥበብ ስራዎች በመጎብኘት በዓለም የመጀመሪያዋ የጥበብ አፍቃሪ ዶሮ በመባል ከፍተኛ የሚዲያ ትኩረት ስባለች። ባል ሚስቱን አዝሎ የሚያደርገውና በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበው ያልተለመደው ሚስትን አዝሎ የመሮጥ ሻምፒዮና በፊንላንድ ተካሂዷል። በፊንላንድ የተካሄደው የዚህ የ2026ቱ ሚስትን አዝሎ የመሮጥ የዓለም ሻምፒዮና ላይ ከ12 አገሮች የተውጣጡ 60 የሚሆኑ ብርቱ ጥንዶች ተሳትፈዋል። ውድድሩ በተለይ በተሳታፊዎች መካከል ያለውን ጥንካሬ፣ የጽናትና የቅንጅት ደረጃ የሚፈትን መሆኑ ይነገራል። ለመጀመሪያ ጊዜ በፈረንጆቹ 1996 የተጀመረው ይህ ታዋቂ ውድድር በኮቪድ-19 ወረርሽኝ ምክንያት ለ2 ጊዜያት ያህል ሳይካሄድ ተቋርጦ መቆየቱ ይታወሳል። ዘንድሮ ግን ከተቋረጠበት በደመቀ ሁኔታ ተመልሶ ለ29ኛ ጊዜ በተሳካ ሁኔታ ተከናውኗል። የዘንድሮው ውድድር ልዩ የሚያደርገው የ61 ዓመቱ ፊንላንዳዊ ታይስቶ ሚየቲንን ካለፈው የጀርባ ቀዶ ጥገና ሕክምና በኋላ አገግሞ በመቅረብ አጋራቸውን ካቲያ ኮቫንን አዝለው ለ9ኛ ጊዜ የዓለም ሻምፒዮናነታቸውን ማረጋገጣቸው ነው። እንደ ውድድሩ ባህልና ደንብ አሸናፊ የሚሆኑት ጥንዶች የሚሸለሙት የገንዘብ ሽልማት ሳይሆን የታዘለችውን ሴት ክብደት ያህል ቢራ መሆኑ ውድድሩ ይበልጥ ተወዳጅና አዝናኝ እንዲሆን አድርጎታል። የተከበራችሁ ተመልካቾቻችን አሁንም በመዝናኛ ዜናችን እንቀጥላለን። ለመሆኑ የቤት እንስሳዎትን በተለይም ድመቶን ምን ያህል ይወዷታል? ለሷ ሲሉ ምን ያህል ርቀት ለመጓዝ ፈቃደኛ ነዎት? በአውስትራሊያ የተመዘገበ አንድ አስገራሚ ክስተት ይዘንላችሁ መጥተናል። አንድ ግለሰብ የጠፋችበትን ድመት ለማግኘት ሲል ብቻ ከ100,000 የኢትዮጵያ ብር በላይ የሚያወጣ ሽልማት አዘጋጅቷል። በአውስትራሊያ ሲድኒ ከተማ የሚኖረው ይህ ግለሰብ ሉና የምትባለው ውድ ድመቱ በመጥፋቷ ምክንያት ከፍተኛ ሐዘን ውስጥ ወድቋል። ድመቷን ላገኘው ወይም ያለችበትን ለጠቆመ ሰው 3,000 የአውስትራሊያ ዶላር ወይም ደግሞ ከ110 የኢትዮጵያ ብር በላይ ለመክፈል ቃል ገብቷል። የአካባቢው ነዋሪዎችም ይህንን ትልቅ የገንዘብ ሽልማት ለመውሰድ ሲሉ ሰፈሩን በሙሉ በባትሪ መብራት ጭምር በማሰስ ድመቷን ፍለጋ ላይ ተጠምደዋል። ታዲያ ይህ ታሪክ በቪዲዮ ተቀርጾ በማህበራዊ ሚዲያዎች ላይ ከተለቀቀ በኋላ በሚሊዮን የሚቆጠሩ ሰዎች ትኩረት ስበዋል። ብዙዎች እኔም ድመት ሆኜ ብጠፋና ይህንን ሽልማት ባገኘሁ በማለት በፈገግታ የታጀበ አስተያየቶችን እየሰጡበት ይገኛሉ። እንስሳትን መውደድ መልካም ቢሆንም የድመቷ መጥፋት ግን ለአካባቢው ነዋሪዎች ያልተጠበቀ የስራ ዕድል ፈጥሯል ማለት ተችሏል። ሉና በሰላም ለባለቤቷ እንድትመለስ እኛም ምኞታችን ነው። አሁንም በዓለም አቀፍ ደረጃ መነጋገሪያ ከሆኑ የመዝናኛ ዜናዎች ሳንወጣ በቀጥታ ወደ ፈረንሳይ እወስዳችኋለሁ። በፈረንሳይ አንዲት ዶሮ የአንድን ታዋቂ ሙዚየም የጥበብ ስራዎች በመጎብኘት በዓለም የመጀመሪያዋ የጥበብ አፍቃሪ ዶሮ በመባል ከፍተኛ የሚዲያ ትኩረት ስባለች። ፒኒ የምትባለው ይህች ዶሮ በፈረንሳይ በሚገኝ አንድ ታዋቂ የስነ ጥበብ ጋላሪ የተሰቀሉትን ስዕሎችና ቅርጻቅርጾች ልክ እንደ ሰው ለረጅም ደቂቃዎች ትኩር ብላ ስትመለከት የሚያሳይ ምስሎች በኢንተርኔት ላይ በስፋት ተሰራጭተዋል። የዶሮዋ ባለቤት እንደምትለው ከሆነ ፒኒ ተራ ዶሮ አይደለችም። የተለያየ ቀለም ያላቸውን ስዕሎች መለየትና መምረጥ የምትችል ልዩ ተሰጥኦ አላት። የሙዚየሙ አስተዳዳሪዎችም መጀመሪያ ወደ ውስጥ ለማስገባት ቢያቅማሙም በኋላ ግን የዶሮዋን ስነ ስርዓትና ለስዕሎች ያላትን ትኩረት አይተው በነፃ እንድትጎበኝ ፈቅደውላታል። አሁን ላይ ይህች ዶሮ የሙዚየሙ ልዩ እንግዳ ሆና የክብር
መታወቂያ ጭምር ተሰጥቷታል። ታዲያ ይህንን ክስተት የተመለከቱት የሙዚየሙ ጎብኚዎች የዶሮ ተቺ በማየታችን አስገርሞናል በማለት በደስታ አስተያየታቸውን ሰጥተዋል። ዓለማችን ሁል ጊዜም በአዳዲስና አስገራሚ ክስተቶች የተሞላች ናት ለማለት ያህል ነው። ለዛሬ ይዤላችሁ የመጣሁት አዝናኝ ዜናዎች እነዚህ ናቸው። በዓለማችን ላይ አዝናኝና የተለያዩ ነገሮች እንደተከሰቱ ወደ እናንተ እንዲደርሱ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ቸር ሰንብቱ።